ትውልዱ እየሞተ ነው። ከህይወታችሁ 30 ሰከንድ የምትሰጡኝ ከሆነ ልጆቻችንን እንዴት እየገደልናቸው እንደሆነ ከነማረጋገጫው ላሳያችሁ። ስሙኝማ፣ የ21ኛው ክፍለ ዘመን ትምህርት ቤት ለፈጠራ ሳይሆን ለውጤት ብቻ የሚሮጥ ማሽን ሆኗል። We don't grow into creativity, we grow out of it. እነዚያ ብልህ ልጆቻችን በቃለ መጠይቅ ወይንም ሜሞራይዜሽን እስር ቤት ውስጥ እንዲታሰኑ አድርገናቸዋል። ያውም ገንዘባችንን ሰንድ እያደረገ ሁሉም ተማሪ በአንድ መስፈርት እንዲለካ ተፈርዶበታል። እንደ አሳ መዋኘት የሚችለው ተማሪ እንደ ወፍ እንዲበር ተገዷል። ውጤቱም ልዩ ተሰጥኦ ያላቸው ተማሪዎች ደካማ ተማሪዎች ተብለው ስማቸው እንዲጠፋ ተደርጓል። ስለዚህም አንዱን ተማሪ እንደ ወፍ እንዲበር ሌላውን ደግሞ እንደ አሳ እንዲዋኝ በማድረግ እምቅ ችሎታቸውን እንዲያወጡ ወደምጠቁሟችሁ ትምህርት ቤት ይዛችኋቸው ሂዱ። ይህ ትምህርት ቤት ቢዌክ አካዳሚ ይባላል። የሚገኘው ለቡ ጋራ ማርት ፊት ለፊት ሲሆን ትኩረቱም ተማሪው ባልቻለበት ነገር ላይ ሳይሆን በምን ጎበዝ እንደሆነ በመለየት ያንን ችሎታ ማዳበር ላይ ነው። ያለው ቦታ ውስን በመሆኑ በብርሃን ፍጥነት ልጅዎን በማስመዝገብ ኃላፊነትዎን ይወጡ። ቢዌክ አካዳሚ